በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያ ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡ። ቀን ከወጡ ሰፉ ሰበሩ። ሰው ላይ አደጋ ያደርሳሉ፣ እነሱም ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል። ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድን ነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። የኖፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የኛ እንትን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይንም ጠባቂ መንፈስ ሰጥቷል። ሰፉ ስትሰብር ምንድነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋ እንዲቀጣሃለውም አይልም። ጀስት ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። እነዚህ አባቶች እንግዲህ በዚህ መልኩ ሚዲያ ላይ ቀርበው የኢሬቻ በዓል ሃይማኖታዊ ይዘት ነው እንጂ ባህላዊ ይዘት እንደሌለው ነው እየተናገሩ የሚገኙት። አንዳንድ ሰዎች ግን እንደው በንግግራቸው የኢሬቻ በዓል ባህላዊ ነው እንጂ ሃይማኖታዊ ይዘት የለውም እያሉ በጣም ብዙ ኦርቶዶክሳውያን በኢሬቻ በዓል ላይ መዝሙር እየዘመሩ፣ በጣም ብዙ የፕሮቴስታንት አማኞች በኢሬቻ በዓል ላይ ሃይማኖታዊ ነገራቸውን ሲያካሂዱ እያየናቸው ነበር። ግን ደግሞ በዚህ መልኩ የዋቄፈና እምነት ተከታዮች ይህ በዓል የኛ በዓል ነው፣ በእኛ እምነት ላይ የሚካሄድ በዓል ነው እንጂ ባህላዊ ይዘት የለውም እያሉ ነው እየተናገሩ የሚገኙት። እንግዲህ እኛ ኦርቶዶክሳውያን ጥምቀትን እናከብራለን፣ ገናን እናከብራለን፣ እንደገና ደግሞ መስቀልን በዓልን እናከብራለን። ይህ በዓል የሚከበረው በእኛ በኦርቶዶክሳውያን ብቻ ነው እንጂ በሙስሊም ሃይማኖት እንደማይከበር፣ በፕሮቴስታንት ሃይማኖት እንደማይከበር ሁሉ ይህም ደግሞ የኢሬቻ በዓል የሚከበረው በዋቄፈና እምነት ብቻ እንደሆነ ነው እየተናገሩ የሚገኙት። አንዳንድ ኦርቶዶክሳውያን፣ አንዳንድ ፕሮቴስታንቶች፣ አንዳንድ ሰዎች ግን ካለማገናዘብ የኢሬቻ በዓል በጣም የባህላዊ ነገሩን አግልቶ ስለሚያሳየን ሃይማኖታዊ ይዘቱ በጣም ትንሽ የሚመስል ስለሆነ እኛማ ይህ ማንነታችን ነው፣ ይህ የኦሮሞነታችን መገለጫ ነው እያሉ ወደ እንዲህ አይነት ወዳልገባቸው ነገር እየገቡ እንደሆነ ነው እየተናገሩ የሚገኙት። በጣም የሚያሳዝነው ነገር ደግሞ በጣም በእኛ በኦርቶዶክሳውያን አባቶች ሆነው ይህ ነገር ሲነገራቸው ግን ከሃይማኖታቸው ይልቅ በጣም ይህ ዘራቸው ገኖባቸው ይህንን በዓል እናከብራለን እያሉ በጣም በንዴት የሚናገሩ ሰዎች አሉና ይህን ቪዲዮም በዛው ልጋብዛችሁ። ሁላችንም እኔ ወንድሜ እናቴ አባቴ እየታከብራችሁ እናንተ ወንድሜ አባቴ ብላችሁ አድሩ። የእናንተን ባህል ሳከብ ያማራውን የትግሬውን የከባዳውን ያህል የኦሮሞን ባህል አድሩ። አዎ ኢሬቻ ሲገኝ እርክሰት ነው። አዎ አባይ ሲወረድ ደግሞ እዛ ጳጉሜ 3 ታንዲ ደግሞ ፍየሉ ምኑ ሲወረወር ቅዱስ ነው። ለምን እንዲህ ይሆናል? ትምህርት ከሆነ አባባለው ትምህርት እየሰጠን ለቤተ ክርስቲያናችን ይህን ከብሄር ሃይማኖት ከሃይማኖት የሚያጋጭ አባይታ ፍትሃዊ የሆነ አስተምሮት ሊኖረን ይገባል። ፍትሃዊ እኩልነት ያለው ነገር ማለት የሌላውን ርኩስ የሌላውን ቅዱስ የመስቀል ይዘው እኮ አባይ በረሃ ውስጥ ሄደው ጳጉሜ 3 ሄደው በግም እንዳለ አይኔ ያየሁትን ነው ነገር። አዎ ኢሬቻው ጋር ስንሄድ ባህላችንን ስናቀፍ ተመልከቷቸው ጣዖት አክባሪዎች ለምን ይባል? ባህልን አዎ እሴትን ባህልና ሃይማኖት የተለያየ ይሄንንም ጠንቅቃችሁ ልታውቁ ልናውቅ ይገባል። ባህሉን ካላከበርንለት ልንይዘው አይገባል። ከባህሉ ጋር ነው ህዝብ የሚያደርግ ይገባል። ስለዚህ ይሄንን አውቀን ሁላችንም የሁላችንን ባህልና ሴት እንዲከበር የምንፈልግ ሁሉ የሌላውን እያከበር በእኩልነት የምንኖርባት እውነተኛ ይቷን ኢትዮጵያን ማየት የምንፈልገው። ይህ ደግሞ በታላቋ ከተማ በሸገር በብፁዕ አባታችን አቡነ ሳዊሮስ ታጋይ ናቸው።
ናቸው። ደግና የኛ አባት ሁለቴ ነው ይፈጸማል ሁሉ እንደሰማችኋቸው ነው እንግዲህ እኚህን አባት የኦርቶዶክሳዊ ስርዓት የኦርቶዶክሳዊ አስተምሮ ተጥሶ ግን ደግሞ መብታችን እኩልነታችን ሊከበር ይገባል አይነት ሐሳብን ነው እየተናገሩ የሚገኙት። በአባይ አካባቢ ጳጉሜ 3 ቀን በአባይ ላይ የሚታረድ ነገር አለ እና ይህ ደግሞ የነሱ ባህላቸው ነው ብለን ይዘናል። የኛን ደግሞ በኢሬቻ የምናከብረውን ባህላችን ደግሞ ይቀበሉልን። ግን ደግሞ ኦርቶዶክሳዊ አባት ነን ነው እያሉ እየተናገሩ የሚገኙት። የኦርቶዶክሳዊ ስርዓትን የኦርቶዶክሳዊ አስተምሮን የማያከብር አባትን ምን አይነት አባትነት እንደሆነ አላቅም። እኛ ኦርቶዶክሳውያን በወንዝ ሂደን አርደን የምንገብርለት ምንም አይነት አምላክ የለንም። እሳቸው ደግሞ እያሉት ያለው ምንድነው? በአማራ ክልል ይህ ነገር ሲደረግ አይቻለው፣ በቃ ይህ ነገር ኖርማል ነው፣ ባህል ነው፣ እኛም ደግሞ መጠን በኢሬቻ ያንን ነገር እናደርጋለን ነው እያሉ እየተናገሩ የሚገኙትና የሃይማኖት ትክክለኛ አባት ቢሆኑ ኖሮ ይህ ነገር ሲደረግ ካዩ በጳጉሜ 3 ቀን ይህ ነገር ልክ አይደለም፣ ከኦርቶዶክሳዊ ስርዓት ያፈነገጠ ነው፣ ከኛ አስተምሮ የወጣ ነው ብለው ሊገስጹ ይገባል እንጂ እነርሱ ይህን ነገር ስላከበሩ በቃ ከቤተክርስቲያን አስተምሮ ውጭ እንኳን ቢሆን በቃ እኩልነታችን በዚህ ሊታወቅ ይገባል የሚል ሐሳብ እጅግ በጣም ያሳዝናል። አሁንም ቢሆን የምናየው ነገር ምንድነው? አብዛኛዎቻችን ከኦርቶዶክሳዊነታችን ይልቅ በደም ስራችን ሁሉ ዘራችን እጅግ በጣም ተሰራጭቶ ይታያልና እኔ እጅግ በጣም አዝኛለሁ። አሁንም እየሆነ ያለው ነገር ይህንን ይመስላል ማለት ነው። የኢሬቻ በዓል የዋቄፈና እምነት ተከታዮች የሚያከብሩት በዓል ነው ብለው በዚህ መልኩ የሀገር ሽማግሌዎች አባገዳዎች ወጣው እየተናገሩ ይገኛሉ። በእኛ ደግሞ በኦርቶዶክሳዊ አባት የሆኑ ሰዎች ደግሞ እኛም ማክበር ይጠበቅብናል። የኢሬቻ በዓል ሃይማኖታዊ ይዘት የለውም፣ ባህላችን ነው፣ በቃ ችግር የለውም አይነት ነገር ነው እየተናገሩ የሚገኙትና እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ ርዕሰ ጉዳይ ሳንወጣ በዚሁ በኢሬቻ በዓል አከባበር ላይ አንድ ዶክተር ሚዲያ ላይ መጥቶ ይህን ነገር ሲናገር ነበር። እጅግ በጣም የሚያሳዝን ነው። ቪዲዮውን ልጋብዛችሁ አንዴ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ማስረጃ በጣም ጥሩ። ወይ እኔ የተወሰነ ሰጣለሁ፣ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጡ የተጀመረው። እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታመልኩ ብሎ ረግሟል፣ አልተቀበለም ብለው የአዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነሱንም የሚለውን እናያለን። ፈርስት ኦፍ ኦል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም። የትም ቦታ ብትሄድ የምታደርጉትን ሪቹዋል ስታደርጉ ከልብ መሆን አለበት፣ መንፈሳዊነት መኖር አለበት፣ ላይምሰል መደረግ የለበት፣ ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቄፈና እሴቱ። አሁን የምታየው መጀመሪያ ሰው ታርቆ ነው የሚሄደው፣ ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው፣ ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁ ፈጣሪ ጋር ይሁን ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት ለመጠጣት ለፈንጠዝያ መሆን የለበትም። ምናልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው እሱ በራሱ። ግን መጀመሪያ መጀስ የምናደርግለት ማን ነው የሚለው ነው አይደል የሚቀድመው? ፈጣሪ ነው። እሱ ፈጣሪ ምን አይነት ፈጣሪ ነው? እንዴት ፈጣሪ? ስንት ፈጣሪ አለ እኮ። አይ ሰውየውን እንግዲህ እንደሰማችሁት ነው። በዚህ መልኩ ዶክተር ነው ተብሎ ነው እንግዲህ ስለ ዋቄፈና እምነት እየዘረዘረ የሚገኘው። ዶክተሬቱን የሰራ በእምነቱ ይሆን የሚል ሐሳብ አለን። እጅግ በጣም ግን የሚያሳዝን ነው። ዛሬ በቪዲዮአችን እንዲህ አይነት አዋቂ ነን ብለው ሱፍ የለበሱ ሰዎች በዝተውበታል። ግን ደግሞ ንግግራቸው ምንም አላዋቂ እንደሆኑ የሚያሳይ ነው። ለዚህም ደግሞ ይቅር በሉኝ እላለሁ። ግን ደግሞ ኢየሱስ ክርስቶስ የዋቄፈና እምነት ተከታይ ነበር እያለ ሲናገር ነው እየሰማን የምንገኘው። አሁን ላይ እንግዲህ አንድ ሰው አንድ እምነትን ተነስቶ የሚያስጠጋው ወደ መጽሐፍ ቅዱስ ነው። ለምን? ይህ የዋቄፈና እምነት የራሱ የተደራጀ ነገር ስለሌለው። ቅድም አንድ ሰው እንግዲህ ቀርቦ ምንድን ያለን የዋቄፈና እምነት መንግስተ ሰማያት የሚባል ነገር የለውም፣ ሰው ኃጢአት ከሰራ በምድር ላይ ነው የሚቀጣው፣ ልጁ ይሞታል ወይም ደግሞ ሀብቱን ይነጠቃል ነው ሲል የነበረው። ይህ ሰው ደግሞ በዚህ መልኩ መጥቶ ደግሞ የዋቄፈና እምነት የኢየሱስ ክርስቶስን አስተምሮን የያዘ ብሎ ነው እየተናገረ የሚገኘው። አሁን ላይ
ተጋጨ ማለት ነው። ሰውየው ቅድም በምድር ላይ ነው ሰው የሚቀጣው ብሏል። ይሄኛው ደግሞ ምንድነው የኢየሱስ ክርስቶስን አስተምሮ ነው ያዘ ከተባለ ደግሞ መንግስተ ሰማያት አለ ብሎ ያስተምራል ዋቄፈና የሚል ሐሳብን ያዘና ዝም ብሎ ዶክመንት ያልሆነ ሃይማኖቱ ብቻ ሃይማኖት ነው ተብሎ የሚጠራ ነው እንጂ አስተምሯችን እንደዚህ ነው ብሎ የሚገልጽ ሰውም እንደሌለ ያየነው እንገኛለን። አሁን ላይ ሰውም ተነሳ መጣም ሁሉም ነገር የሚያስጠጋ ወደ መጽሐፍ ቅዱስ ነው። ይህንን ሰሞንም ያያችሁ ትገኛላችሁ። ሙሴ የዋቄፈና የአማኞች ጠባቂ ነው፣ በሲና ተራራ ጸልየዋል። ሲና አይደለም የሚባለው መጽሐፍ ቅዱስ ላይ ተሳስቷል፣ ሴና ነው የሚባለው ከኦሮሞ ቋንቋ የሄደ ነው ያሉ አንዳንድ ሰዎችም ሲናገሩ ሰምተናልና አሁንም ቢሆን የሚገርም ነገርም አይደለም። የኛ ሃይማኖት ነው ብለው ግን ደግሞ የተደራጀ ነገር ሳይኖረው ሲቀር ወደዚህ ወደ እውነተኛው መንገድ እየመጡ እያስጠጉ ኢየሱስ ክርስቶስ እንደዚህ ነው፣ ሙሴ እንደዚህ ነው የኛ አስተምሮ እያሉ ሲናገሩ እንሰማቸዋልና የዚህ ሰው አላዋቂነት ያሳያል ማለት ነው። በሌላም መልኩ ደግሞ ዋቄፈና የሚባለው አስተምሮ እንደሆነና ያና አስተምሮ ደግሞ የተደራጀ ነገር እንደሌለው አንዱ ሰው ተነስቶ ስለ እምነቱ የሚናገረውና ሌላ ሰው የሚናገረው ነገር የሚጋጭ ነገር እንዳለውና ትክክለኛ መንገድም እንዳልሆነ ነው የሚያሳየው ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህ ሰው እንግዲህ በዚህ መልኩ የማያውቀውን ነገር ሲፈተፍት እያየነው እንገኛለን ለማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ስለዚህ ስለ ኢሬቻ በዓል አቡነ ሄኖክ የተናገሩት ነገር እጅግ በጣም መነጋገሪያ ነበር። እስኪንን ቪዲዮ ላስመልክታችሁ። ዋቄፈታን አስባችሁ ታውቃላችሁ? 1000 ዓመት ወደ ኋላ ህዝብን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባበት ወላችሁ ብትገቡ ስታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል ግማሹ። ዋቄፈና ሰዱሪ ከኩሞ ፋኪስ ሰጡር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ሀገራችን ላይ እየተሰራ ያለው። ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይሄን እውነት የሚናገር? ማን ነው ይሄን እውነት የሚገልጥ? ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በሬፈቻ ስም የሚደረገው ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለ። ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣታችን ነው። እናንተን ግን ይዤ ብዙ መስራት እችላለሁ። እንግዲህ አባታችን አቡነ ሄኖክ እንደሰማናቸው ነው እንግዲህ ኢሬቻ በዓል ምን አይነት አምልኮ እንዳለውና የኛን ክርስትና ደግሞ በዜሮ የሚያባዛ እንደሆነ ነው እየተናገሩ የሚገኙት። ግን ደግሞ በእኛ በኦርቶዶክስ ቤተክርስቲያን አባት ተብለው መስቀል ይዘው ግን ደግሞ በጣም ብዙ ኦርቶዶክሳውያን ይህንን በዓል እንዲያከብሩና ክርስትናቸውን በዜሮ እንዲያባዙ የሚያበረታቱ ሰዎችም እንዳሉ ነው እየተናገሩ የሚገኙት። ቅድም እንደተናገርኩት እንዲህ አይነት ሰዎች ምንድናቸው? በቃ ከኦርቶዶክሳዊነታቸው ይልቅ በጣም ዘራቸው፣ ደም ስራቸው
በጣም ተሰራጭቶ የሚገኝ ሰዎች ናቸው። ኦርቶዶክሳዊ ስርዓት ይጣስ አይጣስ ለነሱ ምንም ትርጉም አይሰጣቸውም። ብቻ በዘር የመጣው ነገር አይቅርባቸው፣ በሃይማኖት ያለውም ነገር ልብሳቸው አይገፈፍባቸው እንጂ እነርሱ የሚያደርጉት ነገር ሁሌም ቢሆን ከክርስትና ጋር የሚጋጭ ከቤተክርስቲያን አስተምሮ የወጣ ቢሆንም ብቻ ለነሱ ምንም ነገር አይመስላቸውምና በዚህ መልኩ አባታችን አቡነ ሄኖክ የተናገሩት ነገር የኢሬቻ በዓል ኦርቶዶክሳውያኑን ክርስትናቸውን በዜሮ የሚያባዛ ሃይማኖታዊ እሴት ያለው እንደሆነ ነው እየተናገሩ የሚገኙት። ከዚህም ጋር ተይዞ አንድ ቪዲዮ አንዴ ላሳያችሁ። ዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብለውታል። የኢሬቻውን ጳጳስ ላሳያችሁ እኙትና እኛ አባት በቤተ ክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ እያልኩ ላናግር፣ አንተ እያልኩ ላናግር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንቸገረን፣ ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለህፃናት ልጆች ጵጵስና ሲሰጡ ክህነት ሲሰጡ ክብረ ክህነት ሲሰጡ አሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼላችሁ የራሳቸው ቲክቶክ ገጽ አላችሁ። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ በሐሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነት የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብለውታል። ካልሰሙ ነው ምን ነግሮ አሁን እርሶን እነሱ ሲያዩት የኦዳ ጳጳስ የአባገዳ ጳጳስ እንዲሏችሁ ነው? የዋቄፈና ጳጳስ እንዲሏችሁ ነው ወይ ምን የኢሬቻ ጳጳስ እንዲሏችሁ ምን እንበለው? መዋቅር እኮ ማህበር ነው ደግሞ ያኛው የቱለማ ምናምን የሚባል ማህበር ነው እና ለዛ ማህበር ጳጳስ እንበላችሁ። እነዚህ ሰዎች ጳጳስ አይደሉም። በ2015 እነ አቡነ ሳዊሮስ በህገ ወጥ መንገድ የሾሟቸው ሰዎች ነው የነበሩት። ግን ደግሞ ያን ሹመታቸው ቤተክርስቲያን ልክ አይደለም ብላ ብትነግራቸውም በቃ እኔ ጳጳስ ነኝ ብለው ራሳቸውን ጵጵስና የሾሙ ሰው እንደሆኑ ነው እያየናቸው የምንገኘው። በዚህ መልኩ እንግዲህ እንዲህ አይነት ሰዎች ናቸው ከቤተክርስቲያን ስርዓት አፈንግጠው የቤተክርስቲያን ስርዓት ገደል ይግባ ከሁሉም ነገር ይልቅ የሚበልጥብን ዘራችን ነው ብለው በዚህ መልኩ እንግዲህ የጵጵስና ቆብ ላይ አድርገው እጅግ በጣም የሚያሳዝን ነው። እነዚህን ሰዎች በምን መልኩ እንደምንገልጻቸው ብቻ አናቅም። እንዲህ አይነት ሰዎችና እንዲህ አይነት ሰዎችን የመሰሉ ሰዎች በጣም ብዙ ኦርቶዶክሳውያንን በተሳሳተ መንገድ እየመሩ ኦርቶዶክሳዊነታቸውን በዜሮ የሚያባዙ አባቶች እንደሆኑ እያየን እንገኛለን። ዛሬም በኢሬቻ በዓል ላይ እነዚህ ሰዎች አብረው ተገኝተው ሲያከብሩም አይተናቸዋል። ያከበሩት በዓል ምንም ባህላዊ ነገር አይደለም፣ ሃይማኖታዊ በዓል ነው። ያን ሃይማኖታዊ በዓል ደግሞ ከኦርቶዶክሳዊነት ጋር ጭራሽ የሚጋጭና ጣዖት አምላኪነትም እንደሆነ አባታችን አቡነ ሄኖክም በጣም ብዙ መምህራንም ተናግረዋል። እንዲህ አይነት ሰዎች ግን ሃይማኖታዊ ካባቸው አይገፈፍ፣ በዛ በነርሱ ደግሞ በዘራቸው ደግሞ ሰሚነታቸው አይጣ እንጂ ለነሱ ክርስትናቸው ምንም እንዳልሆነ እያሳዩን ይገኛሉ ማለት ነው። ከዚህም ጋር ተይዞ ወንድማችን እፎይም የተናገረው ነገር ነበር። እስኪ ነገርም ላሰማችሁ። ሰላም፣ እንዴት ናችሁ? ስለ ኢሬቻ ምን ትላለህ? ሴጣናዊ ነው ወይስ ባህላዊ ነው የሚል ጥያቄ ነው። ሴጣናዊም አይደለም፣ ባህላዊም አይደለም። ሁለቱም ያልሆነበትን ምክንያት ላስረዳችሁ የተወሰነ። ኢሬቻ ማለት የዋቄፈና እምነት ባህላዊ ሃይማኖታዊ ስርዓት ነው። ኢሬቻ ማለት የዋቄፈና ስርዓት የሃይማኖቱ ስርዓት በዓመት ሁለት የሚከበር ነው። ኢሬቻ በዓመት ሁለት ይከበራል። ክረምት ሊገባ ሲልና ክረምቱ ሲያልቃው የሚከበረው ማለት ነው። ስለዚህ የሃይማኖቱ ስርዓት የዋቄፈና የሚባለው ሃይማኖት ስርዓት እንጂ ባህላዊ አይደለም። ነገር ግን የኦሮሞ ባህል በኢሬቻ ውስጥ በደንብ ሊንጸባረቅ ይችላል። ኢሬቻ የሚያከብሩ ሰዎች ባለባበስ ምናምን ነገር ባህላቸውን እዛ ላይ በጣም ያንጸባርቁታል እንጂ ኢሬቻ ራሱ ባህል ሳይሆን ሃይማኖታዊ ስርዓት ነው። ልክ በኦርቶዶክስ ጥምቀት ስንል ጥምቀት ባህል አይደለም፣ ነገር ግን የሃይማኖቱ የኦርቶዶክስ ሃይማኖት ስርዓት ነው፣ የሚከበር በዓል ነው። እንደዛ ማለት ነው። ኢሬቻም በዋቄፈና እምነት ውስጥ የሚከበር ዓመታዊ በዓል ነው። በዋቄፈና እምነት ውስጥ
ወደ 27 በዓላቶች አሉ። ምክንያቱም 27ቱ ከየት መጡ ካላችሁ በዋቄፈና እምነት ውስጥ ፈጣሪ ፈጥሮ የጨረሰው በ27 ቀን ነው ተብሎ ይታመናል። የመጀመሪያ የተፈጠሩት ሰው ዘሮች ደግሞ በክርስትናና በእስልምና አዳምና ሔዋን ናቸው። በዋቄፈና ደግሞ ለመጀመሪያ የተፈጠረው ሆሮ ይባላል። ሆሮ ማለት ጾታ የለውም፣ ወንድም ሴትም አይደለም። ከባህር ውስጥ ከውሃ ውስጥ ነው የወጣው። ይሄ ወንድም ሴትም ያልሆነ ሁለት ቦታ ተከፈለ። ሁለት ቦታ ሲከፈል ወንዱ ሆሮ ተባለ፣ ሴቷ ደግሞ ሆርቱ ተባለች። ሆርቱ ማለት የሚራባ የሚዋለድ እንደማለት ነው። ሆርቱና ሆሮ በሚል ተከፈሉ ማለት ነው። በክርስትናው አዳምና ሔዋን እንደምንላቸው ማለት ነው። ኦሮሞ የሚለው ራሱ ከዛ ስም ጋር የመጣ ነው። ሆሮሞ ተብሎ ነው የሚጻፈው። ግን በኩሽቲክ ሲነበብ ቫውል ከኮንሶናንት ኤች ጋር ሲመጣ ወይንም ደግሞ ኮንሶናንት ቫውልን አስከትሎ ሲመጣ ኤች አትነበብም። ስለዚህ ኦሮሞ ይባላል እንጂ ሆሮሞ ተብሎ አይነበብም። በዛ ምክንያት ከጊዜ በኋላ ግን ኤች እየቀረች ሲጻፍም ኦሮሞ ተብሎ መጻፍ ጀመረ ማለት ነው። ስለዚህ የመጀመሪያው ሰው ሆርቱና ሆሮ በሚሉ ነው የሚታወቁት፣ አዳምና ሔዋን እንደምንላቸው ማለት ነው። በኢሬቻ እምነት ውስጥ ሌላኛው ሴጣናዊ አይደለም ያልኳችሁ ምንድነው? እሱ የዋቄፈና እምነቱ ስገቡ ሴጣን የለም ተብሎ ነው የሚታመነው። ሴጣን የለም ተብሎ ስለሚታመን ኢሬቻ ደግሞ የዋቄፈና እምነት ከሆነ ሴጣናዊ እምነት ሊሆን አይችልም። ምክንያቱም ሴጣን የለም ብለው ስለሚያምኑ ማለት ነው። ወንድማችን እንደሰማችሁት ነው የዋቄፈና እምነት አስተምሮ በጥቂቱም ቢሆን ምን እንደሆነ እየተናገረ እየሰማነው እንገኛለን። ይህን ነገር ስንናገር ግን እንዲያው ታላቁን የኦሮሞን ሕዝብ እየተናገርን ሳይሆን በዚህ በኢሬቻ በዓል ላይ የሚደረግ ሃይማኖታዊ ይዘት ያለው ነገር ነው እንጂ ባህላዊ ይዘት እንዳልሆነ፣ በዚህም መንገድ ደግሞ በጣም ብዙ ኦርቶዶክሳውያን ክርስትናቸውን ትተው ወደ እንዲህ አይነት ነገር እየገቡ ስለሆነ ነው ይህንን ነገር የምናገረው እንጂ እንደው ከሌላ አንጻር እንዳልሆነ እንድትረዱልን ስንል በዚሁ መልእክቴን አስተላልፋለሁ ማለት ነው። እንግዲህ የኢሬቻ በዓል ሃይማኖታዊ በዓል ነው። ይህንን ደግሞ ሃይማኖታዊ በዓል ሃይማኖታችን ነው ብለው የሚያከብሩ ሰዎች በስርዓትም ቢሆን ተከብሮላቸው እኛም ሁላችንም ያነ እምነት ነው ብለን አክብረንላቸው ሊያከብሩ ይገባል። ኦርቶዶክሳውያን ደግሞ በማያውቁት ነገር እየሄዱ በኢሬቻ በዓል ላይ መዝሙር መዘመሩ፣ ፕሮቴስታንት አማኞች እኛ ፕሮቴስታንት ነን የኢሬቻ በዓልን ግን ደግሞ እናከብራለን ማለታቸው ይህ ነገር ልክ እንዳልሆነ ነው እየተናገርን የምንገኘው። በዚህ መልኩ አንዳንድ የኦርቶዶክስ አባቶችም ሆነው መስቀል ይዘው የኢሬቻ በዓል ኦርቶዶክሳውያን ሊያከብሩ ይገባል፣ ሃይማኖታዊ ይዘት የለውም እያሉ በጣም ብዙ ኦርቶዶክሳውያንም ከክርስትና እያስወጡ እንደሆነ አይተናል። ይህ ነገር ግን ልክ እንዳልሆነ እኛ ከሁሉም ነገር ይልቅ ኦርቶዶክሳዊነታችን በልጦ ሊታይ ይገባል እንጂ ዘራችን፣ ባህላችን እንዳይበልጥብን ከማለት አንጻር ነው እንዲህ አይነት ቪዲዮዎችን ዛሬ እያመጣን ለእናንተ የምናሰማቸው። ከኢሬቻ በዓል ጋር ተያይዞ ትናንት በመክፈቻው ላይ አቡነ ሳዊሮስ ተገኝተዋልና ይህም ደግሞ እጅግ በጣም መነጋገሪያ ሆኖ ነበር። ይህን ቪዲዮ አንዴ ላስመልክታችሁ። Yada, Unufana, Malangana, Manayela, Enyubana, Mahapayada, Malaleya, Mahapashanta. እንግዲህ እንዳያችሁት ነው አቡነ ሳዊሮስ በኢሬቻ በዓል ላይ በመክፈቻው ላይ መገኘታቸው እጅግ በጣም መነጋገሪያ ሆኗል። በዚሁ ግን እንኳን ለኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ የዋቄፈና እምነት አማኞችን ማለት ነው። አንዳንድ ኦርቶዶክሳውያን ነው ደግሞ በዚህ እምነት የማያገባቸው የቤተክርስቲያን አባቶቻችን ደግሞ በዚህ መልኩ ህዝበ ክርስቲያኑን መንጋውን ጠብቁ ቢባሉ መንጋውን በዚህ መልኩ ወደ አልሆነ መንገድ ወደ ጨለማ መንገድ እየሰደዱት እንደሆነ እያየነው እንገኛለን። እና አቡነ ሳዊሮስን በሉት በዚህ ፕሮግራም ላይ መስቀላቸውን ይዘው ቆባቸውን ጭነው የተገኙ ሰዎች ከሁሉም ነገራቸው ይልቅ ከቤተክርስቲያን ይልቅ ከቤተክርስቲያን አስተምሮ ይልቅ የበለጠባቸው ለነሱ ዘራቸው ነው። እንግዲህ ዘራቸው ያዋጣቸው እንላለን። በዚህ መልኩ ግን እጅግ በጣም የሚያሳዝን ነገርን እያየን እንገኛለን። አቡነ ሳዊሮስ በዚህ መልኩ ዘረኛ ሆነው ደግሞ በቤተክርስቲያን አውደ ምሕረት ላይ ደግሞ እንዲህ ብለው ይናገራሉ። ሲያንዴ ይሄን ነገር ላሰማችሁ። እኛ ዘረኝነትን የምንቃወም ሰዎች ነን።
ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነው። ሰዎች አልተረዱንም እንጂ ሰዎች እንደሚያወሩት እንደሚሉት ሳይሆን እኛ ባለንበትም ከዚህ በፊትም በኖርኩበትም ከሁሉም ብሔር ብሔረሰብ ጋር ነው የኖርኩት። ሰዎች ግን የራሳቸውን ጥፋት ለመሸፈን ቀይረው ብዙ ያወራሉ፣ ብዙ ይላሉ፣ የራሳቸውን ወደኛ ያመጣሉ ማለት ነው። የኢትዮጵያ ሕዝብ ሁሉ አንድ ነው። ቤተክርስቲያን እንደቀደም እንደተባለው አንድነትን ነው የምታስተምር፣ ትብብርን ነው የምታስተምር። የኦሮሞ ሕዝብ ደግሞ ሁሉንም አቃፊ ነው። ከሁሉም ጋራ የኖረ አሁንም የሚኖር ነው። ሰው የሚወድ እንጂ ሰውን የሚጠላ አይደለም። አቡነ ሳዊሮስ እንደሰማችኋቸው እኛ ዘረኝነትን የምንቃወም ሰዎች ነን ነው እያሉ እየተናገሩ የሚገኙት። እንዳፋቸው ያድርግላቸው ነው የምንለው። ግን ደግሞ መሬት ወርዶ የምናየው ነገር ዘረኝነትን መቃወም ሳይሆን የዘረኝነት ራስ ሆኖ ነው እያየናቸው የምንገኘው። አሁንም ቢሆን እንዲህ አይነት ሰዎች በዚህ መልኩ ኦርቶዶክስ የነበረውን ህዝብ ከኦርቶዶክስ እያስወጡ ወደ አጉል መንገድ እየሰደዱት እንደሆነ ነው እያየን የምንገኘውና እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ለቤተክርስቲያናችን ትንሣኤዋን ያምጣላት ነው እንጂ ሌላ ነገር የምንለው ነገር የለንም። በዚህ ቪዲዮ ላይ ያላችሁን አስተያየት እናንተም ኮሜንት አድርጉ። በኢሬቻ በዓል ላይ ግን የተፈጠረው ነገርና የኢሬቻ በዓል ደግሞ ባህላዊ ይዘት ሳይሆን ሃይማኖታዊ ይዘት እንዳለው እንድታውቁት ብለን ነው ይህንን ቪዲዮ ዛሬ የሰራንበት ዋና ምክንያት። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይቀጥላል ቪዲዮአችን። አሁን በዚህ ዘመን እስስት የበዛበት ዘመን ዘሌዋውያን 11:30 ላይ ነው ያለችው አይደል? እስስት አሁን በጣም ሸጋነት። ሰው ካየ ሰው ትመስላለች፣ ጅብ ካየ ጅብ፣ ቅጠል ካየ ቅጠል። እስስት አታውቁም? እስኪ በሉ እስስት በል። ያው መጽሐፍ ቅዱስ ነው የተነገራት። እንግዲህ ነው የምለን እስስት በቃ ያየችውን መምሰል ምንም አይቀራትም። ተመልከቱ፣ መናፍቃኑ ያዩትን መምሰል ተመልከቱ። ያዩትን ስንዘምር መዘመር፣ ስንሰብክ መስበክ። እንዲህ ሲባል ደግሞ ተመልከቱ፣ ልብሰ ተክህኖ ስንለብስ ልብሰ ተክህኖ መልበስ፣ ከበሮ ስንይዝ ከበሮ መልበስ። እስስት የራሷ የላትም። የራሷና የራሳቸው ማንነት የሌላቸው እስስት ያንን የምትመስለው ለምንድን ነው ካልከኝ፣ እውነት ያንን መስላ እውነተኛ ለመምሰል ለማጥፋት። እኔ አንድ የሚገርመኝ እስስትን ሲያገኛት ሰው በዱላ ነው የሚመታት። በምንድን ነው ያደርጋል? ተናገሩ። ገጠር ያደጋችሁ ተናገሩ። አቤት በድንጋይ ነው በማንገሩ አንገታ ምን እኔ ነቋ አላልኩም። እሺ አደረችሁ እንደዛ አላልኩም። እውነቴን ነው በምትደረገው ተመልከቱ። ሰው ዘወር ግን በጣም ይገርመኛል። ግን በጣም የሚገርመኝ ምንድነው እስስት ካላየች ሰውየው መምሰለች ወይ ጉድ! እስኪ በል እስስት በሉ ሁላችሁም። ካላየች በቃ ያልጁትን መምሰል። አሁን ቆብ ማሰፋት ይዘዋል፣ ሻሽ መጠምጠም የሚያዙ፣ ታቦት ማውጣት የሚያዙ። እንደው እኮ ወይ እስስት ይወጣል እኮ መምሰል። በቃ ሰው ታዲያ ጥበበኛ አይደል? ሳታየው ዝግ ብሎ አንገቷን እንቅ አድርጎ ግድል ያደርጋታል። እነቋ አላልኩም፣ አደራሽ። አሁንም አደራ ብያለሁ። እና ምንድነው ለማለት የፈለኩት እኔ ተመልከቱ፣ ለማለት የፈለኩት እስስት መለዋወጥ፣ አንድ መልክ የሌላቸው። በመጽሐፍ ቅዱስም እኮ ተነግሯል። እስመ ሌሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ሰይጣን የብርሃን መልአክ ሊመስል መልኩን ይለውጣል ተብሏል። መጀመሪያ እመቤታችንን አይወዷትም ነበር። አሁን የጌታ እናት ናት አሉ። አሁን ደግሞ የጌታ እናት ናት ብለው ከተጠጉ በኋላ ደግሞ ስዕል መቅደድ ያዙ። እውነቴን አስረግጬ የምነግራችሁ እነዚህ ሰዎች እግዚአብሔርን አይወዱትም። ማንን አይወዱትም? በሞቴ ንገሩኝ። ኢየሱስ ብለህ ለመስበክ እኮ ኢየሱስ የሚለውን ስም ኢየሱስ የሚለውን አካል ያገኘው የስጋን አካል ያገኘው ከድንግል ማርያም። ያን ስም ያገኘው የሚበላ ሰው እንጀራ ካጣ የማያድር ሰው የእግዚአብሔርን እናቱን ለእግዚአብሔር የመገበችው ላይ የሚቀና እንዴት ነው? ሰው ቅናት የዚህን ያድጋል እንዴ ጎበዝ? ለመምህራችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። እንግዲህ የስስት ጸባይ ያላችሁ በመናፍቃኑም ያላችሁና በእኛም በኦርቶዶክስ ቤት ሆናችሁ ኦርቶዶክስን የምትመስሉ በአንዳንድ ሁኔታችሁ ደግሞ ዘራችሁን ደግሞ የምትመስሉ እስስቶች እባካችሁ ከእስስትነት ባህሪያችሁ ውጡ እያሉ ያስተማሩን ይገኛሉ። ያው ተመከሩ። ለመምህራችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮቻችን እንግዲህ እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በፕሮግራማችን እንግዲህ የኢሬቻ በዓል ሃይማኖታዊ ይዘት እንዳለው
ብለው የሚናገር ፕሮግራም ነው እንጂ ቅድም እንደተናገርኩት ከዘር ጋር ከዚህ ጋር የሚያያዝ ነገር እንደሌለው አሁንም ቢሆን ሁላችሁም የፕሮግራሚ ተከታታዮች እንድታውቁልኝ ስል በዚሁ መልእክቴን አስተላልፋለሁ። ለምን አንዳንድ ሰው ባልሆነ መንገድ ተረድቶ ኮሜንት ሊያደርግ ይችላልና ይህ ፕሮግራም እንግዲህ ለኛ ለኦርቶዶክሳውያን ያንን በዓል ማክበራችን ከኦርቶዶክሳዊ ስርዓት ውጭ እንደሆነ ለማሳወቅ የተሰራ ፕሮግራም ነው ማለት ነው። ይህን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ቪዲዮ ላይክ አድርጉት። እንግዲህ እናንተ ላይክ ሳድርጉት እኛንም ማበረታት ነው። በጣም ለብዙ ሰው ቪዲዮውን ለማዳረስም አቅም ስለሚሰጠው ላይክ አድርጉት፣ ሼር አድርጉት። ቢያንስ ቪዲዮ ዛሬ 5000 ላይክ ሊኖረው ይገባል። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ አስተማሪና ወቅታዊ ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን።